ቢስሚላሂ ራሕማን ራሒም። ሰለምቴነት የኢማንን መጠን ለክተን ባናውቅም ሰለምቴ መሆን ግን ያስከብራል እንጂ አያሸማቅቅም። ወገኖቼ ሰለምቴነት በፍጹም ማሸማቀቅ አይደለም። አንዳንድ ሰዎች በእምነታዊ ጉዳዮች ላይ ስሜታቸውን ለመከተል ከወረዱበት ለመውረድ ፍቃደኛ ያልሆነላቸውን ሙስሊም የሆነ አካል ወደ ኋላ ታሪኩ በመመለስ አንተ ሰለምቴ አይደለህ ምን ታውቃለህ እያሉ ሊያሸማቅቁ ሲጥሩ ይስተዋላል። ይሄ ፍጹም የተሳሳተ በእስልምና የተወገዘ እኩይ የሆነ ተግባር ነው። ሰዎቹ ሰለምቴዎችን የሚያሸማቅቁት የተለየ አውቀው ወይም ደግሞ የተሻለ ሆነው ሳይሆን እንዲሁ የነሱን ስሜት ተከትሎ ስላላጨበጨበ ብቻ አንድ ሙስሊም በዚህ መልኩ ለማሸማቀቅ መሞከር ጋጠ ወጥነት፣ ስርዓትነት ነው። ሰለምቴነት ክብር እንጂ ነውር አይደለም። አዎ ሰለምቴነት ገድል እንጂ ማሸማቀቅ አይደለም። እውነት ነው። ሰለምቴነት ግሩም የሆነ ውሳኔ በመወሰን በአላሁ ስብሓንሁ ወተዓላ የመመረጥ ዕድለኝነት ጥበብ የጀግኖች ተግባር እንጂ የሚያሳፍር ድርጊት አይደለም፣ ሊሆንም አይችልም በፍጹም። ስለዚህ ልናስተውል ይገባል። ለምንነጋገረው እያንዳንዱ ቃል ልንጠነቀቅ ይገባል። በዚህ ፈተናው በበዛበት የጥፋት ኃይሎች በሚርመሰመሱበት ኢስላምን የሚያጠለሹ አካላት እንደ አሸን በፈሉበት እጅግ ከባባድ ማደናገሪያዎች ያለ ገደብ በሚለቀቁበት ዘመን በምንም ምክንያት ቢሆን ወደ ኢስላም የመጡ ሰዎች ሊከበሩ እንጂ ሊጠለሹ በፍጹም አይገባም። በፍጹም ድክመትም ካለባቸው መሸፈን እንጂ ማጋለጥ የለብንም። ከቻል ሞራል ልንሰጥ ይገባል። ይህም ማድረግ ካቃተን በማሸማቀቅ ገፍተን እንዳናስወጣቸው እና አላህን ስብሓንሁ ወተዓላ እንድንፈራ ማሳሰብ እፈልጋለሁ። በደንብ መጠንቀቃለን። ክርስቲያን ወይም አይሁድ የነበረ ሰው እኮ ወደ ኢስላም ሲገባ በእጥፍ እንደሚመነዳ ረሱሉ ዓለይሂ ሰላቱ ወሰላም ተናግረዋል። ቡኻሪና ሙስሊም የተዘገበ የሆነ ሐዲስ ነው። ኢማሙ አልቡኻሪ ረሒመሁላህ በሶሒሓቸው ላይ ባቡ ፈድሊ መን አስለመ ሚን አህሊል ኪታበይን ብለው አስቀምጠዋል። በግልጽ ርዕስ አድርገው ከአይሁድ ወይም ከክርስትና ወደ ኢስላም የመጣ ሰው ልቅናና ክብር በሚል ርዕስ አስፍረዋል ኪታባቸው ላይ። ቡኻሪ ፈድል ማለት ልቅና ወይም ብልጫ፣ መመረጥ፣ እድለኝነት እንደማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሮማው ንጉሥ ሂረቅል በጻፉለት ደብዳቤ ላይ ወደ ኢስላም ሲጠሩት ያንን ንጉሥ ምንድን ነበር ያሉት? ምን ነበር ያሉት? አስሊም ተስለም ዩእቲከ አላሁ ስብሓነሁ ወተዓላ አጅረከ መረተይ። ሹፉ፣ የሮማው ንጉሥ ሂረቅል ሆይ ስለም ትድናለህ፣ አላህ ሚንዳህን 2 ጊዜ ይሰጥሃል ነው ያሉት። ቡኻሪና ሙስሊም በተዘገበ ሐዲስ ላይ ነው። ይህን መልእክት በሂረቅል ላይ ብቻ የተገደበ እንዳልሆነ እብኑ ሐጀር ፈትሁል ባሪ ላይ በግልጽ አስፍረዋል። ዛሬም ድረስ የሚፈጸም የሆነ ህግ ነው ማለት ነው። ይህ ህግ አንድ ሰው ወደ እስልምና ሲገባ አላሁ ስብሓንሁ ወተዓላ ሚንዳውን 2 ጊዜ ነው የሚሰጠው። ይሄ መታሰብ አለ። በነገራችን ላይ አንድ ካፊር የሆነ ሰው ወደ ኢስላም ከገባ ከመስለሙ በፊት ሲፈጽማቸው የነበሩ መጥፎ የሆኑ ስራዎች ይታበሱለታል። ከመስለሙ በፊት ሲፈጽማቸው የነበሩት መልካም ስራዎች ደግሞ ይታሰቡለታል። ከንቱ አይቀሩም። መልካም ስራዎች ወንጀሉ እንዳለ ይታበሳል። መልካም ስራው ግን ከንቱ አይቀርበትም፣ ይታሰብለታል እስልምና ውስጥ ሲገባ። ለዚህ ማሳያው ሐኪም ኢብኑ ሒዛም ረዲየላሁ ዐንሁ በዘመነ ጃሂልያ ሲፈጽማቸው ስለነበሩ ዒባዳዎች፣ ሰደቃዎች፣ ባሪያን ነፃ ማውጣት፣ ዝምድና መቀጠል በተመለከተ ምን ትለኛለህ ያ ነቢይላህ ብሎ ረሱሉን ዓለይሂ ሰላቱ ወሰላም ጠይቋቸው ነበር። ረሱሉ ዓለይሂ ሰላቱ ወሰላም ሲጠይቃቸው የመለሱለትና የሰጡት መልስ ምንድነው? አስለምተ አለማ አስለፍተ ሚን ኸይሪን፣ ካሳለፍከው መልካም ስራ ጋር ነው የሰለምከው። ያሳለፍከው መልካም ስራ
በኩፍር ላይ እንደነበርክ የሰራኸው መልካም የሆነ ስራ አይታበስብህም እሱ ጋር ነው የሰለምከው አብሮህ ነው የመጣው ያ ኸይር ነገር አብሽር ብለው ነግረውታል ሶሒህ ሙስሊም ላይ የተዘገበ የሆነ ሐዲስ ነው ስለዚህ ልብ በል ሐኪም ኢብኑ ሒዛም ከመካ መኳንንት የነበረ እጅግ ታዋቂ የሆነ ሰው ሲሆን በድር ላይ ቁረይሾች ጋር ተሰልፎ ጦርነቱን የተካፈለ የሆነ ሰው ነገር ግን አላሁ ሱብሓነሁ ወተዓላ ሲያድለው እንዳጋሪ ጓደኞቹ በድር ላይ ሳይገደል በመትረፉ ከዛ ጦርነት በኋላ እስልምናን አላሁ ሱብሓነሁ ወተዓላ ወፍቆት ሰልሟል ለዚህም ነበር ሰውየው ሐኪም ኢብኑ ሒዛም ረዲየላሁ ዐንሁ ሲምል ምን ይል ነበር የበድር ቀን ከመግደል ባተረፈኝ ጌታ ይሆንብኝ እያለ ይምል ነበር አላህን ሱብሓነሁ ወተዓላ ሲምልበት ምክንያቱም እስልምናን እንዲጎናጸፍ የከፈተለት እድል የበድር ዘመቻ ጊዜ አለመሞቱ ስለሆነ ግልጽ ነው አይደል ያንን ቀን እንደ ትልቅ ድል እንደሚቆጥረው ያስታውቃል ከበድር ቀን ከመገደል ያተረፈኝ ጌታ በሱ ምላለሁ ስለዚህ ሙስሊም ነን የምንል ሰዎች እህቶች ወንድሞች አንድ ሰው ወደ እስልምና ስለመጣ በሰለምቴነቱ ልናሸማቅቀው በፍጹም አይገባም አንደበታችን ሊከፈትልን አይገባም ሐቂቃ ሊከበር ነው የሚገባው በዚህ እስልምና በተለያየ ውሸት የሌለበት ታርጋ ተለጥፎለት በሚጠለሽበት ዘመን አላሁ ሱብሓነሁ ወተዓላ መርጧቸው ከሌላ እምነት ወደ ሐቅ ወደ ብርሃን ፍኖት ወደ ተውሂድ ጎዳና ወደ እስላም መርህ የመጡትን ሰዎች ልናሸማቅቅ በፍጹም አይገባም በፍጹም አላህን ልንፈራ ይገባል ልብ በሉ ታሪኮቻችንን መለስ ብለን እናስታውስ ሰለምቴዎች በእስልምና ውስጥ የሰሩት ታሪክ ተቆጥሮ የሚዘለቅ ነገር አይደለም አንደኛ የነ ዑመር ኢብኑ ኸጣብና የሌሎችን በጀነት የተመሰከረላቸው ሱሐቢዎችን ታሪክ እናንብብ ከነዚያ ታላላቅ የእስላም ፈርጦች ውስጥ ቀድሞ ጣዖት አምላኪ የነበሩ እኮ እጅግ በርካታ ናቸው ሁለተኛ እስኪ የነ አብዱላህ ኢብኑ ሰላምን ታሪክ ተመልከቱ እስኪ የነብያችንን ሰለላሁ ዐለይሂ ወሰለም ሚስት የነበረችዋን የሶፊያን ረዲየላሁ ዐንሃ ታሪክ ተመልከቱ እስኪ አገላብጡ እስኪ አንብቡ እስኪ ከነዚያ ቆራጥ ሱሐቢዎች ውስጥ ቀድሞ የአይሁድ እምነት ተከታይ የነበሩ ሰዎች እኮ ነበሩ ሶስተኛ የነ ሰልማን አልፋሪሲን ታሪክ ተመልከቱ የነ ዓዲ ኢብኑ ሐቲምና የመሰሎቻቸውን ሱሐቦች ታሪክን ፈትሽ እስኪ እንዴ ለምንድነው ማሰብ የተሳነ ከነዚያ ወደር የለሽ የእስላም ጀግኖች ውስጥ ከመስለማቸው በፊት በክርስትና ውስጥ ያለፉ እጅግ በጣም ብዙ የሆኑ ትንታግ የሆኑ የእስላም ባላደራዎች እጅግ በጣም ሞዴል ተደርገው የሚታሰቡ ታላላቅ የሆኑ አባቶቻችን እኮ ሰለምቴዎች ናቸው አራተኛ በሱሐቦች ጊዜ ያ የሱሐባ ጊዜ አልፎ ከዛ ወዲህም ቢሆን ከሌላ እምነት መተው ለእስልምና ውስጥ እጅግ የሚገርም እጅግ ግዙፍ የሆነ ለእስላምና ለሙስሊሞች በዋጋ የማይተመን ውለታን የዋሉ በርካታ የሆኑ ሰለምቴዎች አልፈዋል በታሪክ ውስጥ ይሄ በግልጽ የተቀመጠ የሆነ ጉዳይ ሆኖ ምንድነው አንድን ሰው የናንተን ጥመት ስላልተከተለ እንደናንተ ጫት ቃሚ ስላልሆነ እንደናንተ ልፍስፍስ ስላልሆነ ከሰለመ በኋላ በእምነቱ ባወቀው ሐቅ ላይ ስለጸና ብቻ አንተ ሰለምቴ አይደለም ወይ ትናንትና አይደለም ወይ የሰለምከው ምን ታውቃለህ ብሎ ማሸማቀቅ ነውር እጅግ ሲበዛ ቀፋፊ የሆነ ነውር ነው ልንጠነቀቅ ይገባል ማለት ነው እቀጥላለሁ ኢንሻአላህ والسلام عليكم ورحمة الله وبركاته